ያጤ ዮሐንስ ፈረስ በረኪብ እንዲህ በመተማ የሚጤሰው ጢስ ምንጊዜ የማትወጅም ላጤ ዮሐንስ ያጤ ዮሐንስ ፈረስ በረኪ መተማ ላይ ሆነሽ እንድትማረኪ ይህም መልእክት አድርስልኝ። የእሱን ስጋን ያልበላም መበላው ባጣ ወንዝ ለወንዝ ሂጅ አሳብላለሁ አሉት። ከዛ ይህን ሄዶ ሲነግራቸው አጤ ዮሐንስ ይደነግጣሉ፣ ቀድሩን ያውቃሉ። እና ንስሐ አባት የሚባል አለ። እንግዲህ አንቺም ታውቂዋለሽ። እዛ ይሄድና የወሎት እንደዚህ አድርጌ ነበር፣ ይህን ምልክት ላከብኝ፣ ምን ይሻላል? አሁን ተተዋጋህ ትሞታለህ፣ የሰማይ ደጅ ታገኛለህ። አሁን ሳትዋጋ ተቀረህ ደግሞ ያው ትኖራለህ፣ ሰማይ ደጅ አታገኝም አሉት። ኧረ ሰማይ ደጅ ይሻለኛል እንጂ ተሎ ለሚያልቅ አገር ምን መወጣኝ፣ የዘላለም ሀገር ይሻለኛል አለና ገጠመ። ሲገጥም እንድትማረቂ ፈረሷ ብለው ገጥሞ ያልመተማ ላይ ወዲያው እንደመጣ አንገቱን ቀሉት። እኛ ዱርቡሾች የአጤ ዮሐንስን ማለት ነው። እንግዲህ እሳቸው ለሀገር ለመዋጋት ነው፣ ሀገር እንዳይወረር ነው፣ የውጭ ወራሪ እንዳይመጣ ነው ትግላቸው። እሳቸው መተማ ላይ መጥተው ሀገር እንዳይወር ሁሉን ቀስቅሰው ነው የተዋጉት። ለሀገር አንድነት አስበው ነው። ከዛ በኋላ ይኸው ገለነዋል ብለው ሲናገሩ ላለቃቸው አላምናችሁም፣ አንገቱን አምጡት እናውቀዋለን እሱ ሲሉ አንገቱን ቆርጠው ወሰዱ። የወደቀባት ቦታ ገንደ ውሃ ትባላለች። የዛን ጊዜ ሸሂድ ያሉት፣ ሸሂድ ማለት ምስክር ማለት ነው። የሞተበት ቦታ ሸሂድ ብላ ተጠራች። በዛን ጊዜ ነው ሸሂድ የተባለው። በአረበኛው ምስክር ማለት ነው። ቅንጭላቱን ወስደው ሲያሳዩ ምስክርነት ሆናቸው ሸሂድ ተብሎ ተጠራ። አሁን ያ ቦታ ሸሂድ ነው የሚባለው። እና አጤ ዮሐንስ ኢትዮጵያን ስለሚወዱ በትግሬዎች ታሪክ የላቸው። ካርቱም ነው አሁን ቅንጭላታቸዋል። መለስ ዜናዊ ድንጋዩን ሁላ ሲያስመልክ፣ መጣፉን ሁላ ሲያስመልስ፣ ይህን ሐውልቱን ሁላ ሲያስመልስ የአጤ ዮሐንስን አላስመለስም። ምክንያቱም አንድነትን አይፈልግም። ለኢትዮጵያ ብለው ነው የሞቱት እኮ። ስለዚህ ትግራይ የተባለ አጤ ዮሐንስን አያነሳም፣ እኔ በሰማሁት ማለት ነው። እና ስለዚህ ይሄ ታሪክ አላቸው። ሌላስ የሼህ ሁሴን ጅብሪል የሚያስታውሱት ትንቢት አለ በቤተሰብ የሚነገር? እንግዲህ ወላጅ እናቶ አባቴ እንደዚህ ብለው ነበረ የሚሉት ነገር። ሌላም ዘመድ አዝማድ አጎት አለ፣ ወንድም አለ፣ ታላላቅ ወንድም ካለው ቤተሰብ ሁሉ አሁን መጽሐፍቶቻቸው የተጻፈው ድላንታ ድረስ በመሄድ ከሰው አፍ ምን አሉ ተብሎ ተሰብስቦ ነው 2-3 መጽሐፎች የተጻፉት። አንዳንድ ዶክመንታሪዎችም በዛ መልኩ ነው የተሰሩትና በቤተሰብ ደረጃ በአፍ የሚነገሩት የተለዩ ነገሮች አሉ። እስኪ አጫውቱን። በቤተሰብ ደረጃ ለምሳሌ አሁን ሼህ ሁሴን ጅብሪል እንደምታውቂው አንቺም እንደደረስሽበት በታሪክ እኛ ሰው ሁላ የሚፈርደው የሌቱን ነው አሉ። እኛ የምንፈርደው የ100 ዓመቱን ነው አሉ። የፈረዱት የ100 ዓመቱን ነው የፈረዱት፣ የዕለቱን አይደለም። ስለዚህ የዛን ጊዜ ሲናገሩ የዛን ጊዜ ከተናገሩበት ጀምሮ አሁን 86 ዓመት ነው የሚሆነው ማለት ነው። ምንድን ብለው ነው የተናገሩት? አንደኛ ትግራይና አማራ ይዋለዳል፣ ይረባል፣ ስጋና ደሙ አንድ ይሆናል። መጨረሻ ላይ ግን ይጣላሉ። ይሄ ወዲህ የኔ ነው፣ ተዚህ ወዲህ የኔ ነው፣ በንብረት በሀብት ይጣላሉ። በዛ ብዙ ደም ይፋሰሳል። ብዙ ደም ሲፋሰስ መጨረሻው ወሎ ላይ ይሆናል። ተወሎ በኋላ ጦር ሄድም ይዛን ጊዜ እዛ ላይ ያከትማል። ተዛ በኋላ ኢትዮጵያ ጥሩ ሆና አንድነቷን ጠብቃ ትገዛለች። የዛን ጊዜ የነበረው ምልክቱን ማን ይባላል?
ስሙ ባይጠቀስም አብይ አህመድን ነው ያ ነገሩ የሚጠቅሰው። ስሙ ባይጠቀስ ጅማ ላይ የሚወጣው ልጅ መልኩ ስልክክ ያለ አጤ ኢያሱን የመሰለ መልኩ ታፉ ማርና ቅቤ የሚዘንብ ቢሆን ጥላትና ወዳጁን አንድ አድርጎ የሚያይ በክፋት የማያወራ ተጥሩ በስተቀር እሱ ይፈጠራል። ጥላቱ ይበዛበታል። ወሎ ላይ ይቀራል ያ ነገር ሁሉ። መጨረሻ ድል ያደርጋል። ብዙ ጊዜ ይገዛል። ከዛ በኋላ ኢትዮጵያ ዓለምን አስደናቂ ትሆናለች። የውጮች አረቦች ምልክቱን ይመጡባታል አሉ። አሁን አረቦች መጥተውባታል። እነ ሱሪያ መጥተዋል አይደል እንዴ? ያ ትንቢቱ እየደረሰ ነው። አሁን ዶክተር አብይ አህመድ ክፉ ሲናገር አይታችሁ ታውቃላችሁ? እንደው ግንባሩ ኩፍትር ብሎ ታውቃላችሁ? ዘና ብሎ ውስጡን ደስ እንደሚለው ውስጡን እየከፋው ሊገሉት መጥተው ፈገግ ብሎ አብልቶ አጠጥቶ መጨረሻ እሱ በባዶ ሆዱ ሆኖ ስፖርት አሰርቶ ነው የሰደዳቸው። ይህን አይነት ታገኛለሽ። መለስ ቢሆን እንዴት ነበር? ሰዎቹ ሞቱ እንዳትይ አይታወቅም። ታስረዋል እንዳትይ ጣቢያ መድረሻቸው አይታወቅም። ከዛ በኋላ እስቲፈልጉ ይባላል። እኒህ ሰው እየደረሱ ልቅሶ ይደርሳል። ይህንን ተናግረዋል ማለት ነው። ካነሱት ዘንዳ እዚህ ጋር ከመጽሐፎቹ ላይ ያገኘኋቸውን አንዳንዶቹን ይዣቸዋለሁ እና ምናልባት ቀዳማዊ ኃይለ ሥላሴ 40 ዓመት እንደሚገዙ እዚህ ጋር ተጽፏል። እናገረዋለሁ አርጌ በልክ ሸዋ ላይ ይባላል ተፈሪ በአምላክ ተፈሪ የሚሏት አለች አንድ ከዛ ጀግና ማያመልጣት ካልሆነ ፈዛዛ ልበል እሽሩሩ ልበላት አባቡ 40 ዓመት ይገዛል ብሩህ ነው ተልቡ ይላል። ሌላኛው እንዲሁ ደግሞ ቀዳማዊ ኃይለ ሥላሴ ከሐረርጌ ተነስተው ከወሎ እንደሚጋቡ እንደሚዋለዱ ሼክ ሁሴን ጅብሪል ተንበየዋል። ወይፈኑ ከሐረርጌ ጊደርቱተኛ ተወዲያ ሰው ጋራ ሆና ማህበርተኛ መጨረሻ ላይ ሆነ ወሰንተኛ እርስ በርስ እያለ ወሎ ነቀላቸው ይላሉ። ድሮና ዘንድሮ